ምንም ማለት አልፈልግም። በቃ ለምን ማለት አለብህ እንዴ? እኔን እየጎዳኝ ነው። በዚህ ልክ እኔ መጉዳት ለምን አስፈለገ? ኧረ በስመ አብ! ኧረ ስቃይ! ኧረ ስቃይ! ምን ያደረጉ ነው? ለአንቺ ደግሞ ማን የነገረሽ? ምን ማለት ነው? እዚህ እንዳለው ማን የነገረሽ? አንተ ያለህበትን ለማወቅ እኮ ማንም ሊነግረኝ አይጠበቅብህም። ሲቀጥል ደግሞ የአንተ ጓደኞች ማለት የኔን ጓደኞች ናቸው። ገባ አይደለ? ግን ምን እያደረጋችሁ ነው? እሷም እያለቀሰች ነው። እንደዚህ አንገቷን ይዛህላት እያሻሸላት ነበር። ስለዚህ እኮ ነው ሁሌ የምናደው። ፍጹም ያጽናናት። አያስጠላም? በቃ ነገራቶችን በሰላም መፍታት ሳይሆን ወደ ሌላ ነገር መውሰድ ብቻ ነው ሁሉም ነገር። ሰው ምን ሆና ነው የምታለቅሰው? እንዳየችው አይደለም። እሱማ እንዳየሁት አይደለም። እያለቀሰች ነው። ምን ሆና ነው? ማን ያስለቀሳት? አንተ ነህ? አንተ ምን ሆነሽ ነው? ንግግር ባትናገሪ ደስ ይለኛል። ምን ማለት ነው? ቃል አወራው ፈልጌ ነው የመጣሁት እዚህ ድረስ ማውራት ስላለብን። አቋረጥኳችሁ? ልውጣ? አቋረጥኳቸው? ለነገሩ ውጭ ብትሉኝ ማለት ነው። እዚህ አንተ ነው የተናገርክ ያለውበት። አዎ ማይሆን ሰው አትወንጀል ነው። እሱ አልነገረኝም። ናሺ ማን ነው የሚናገረው? አይሚ አሁንም እኔን የመረዳት እንትን ላይ አይደለም። እኔ እኮ አንተን ላልተው ቃል ገብቻለሁ። አጋጣሚ ሆኖ ደግሞ ሁለታችሁ አንድ ላይ አልመሰላችሁኝ እኮ። እሺ ከቻልሽ ትርፍ ቃል አትናገሪ። ኧረ እኔ ምንም ትርፍ ቃል አልተናገርኩም። ግን ምን ሆና ነው እያለቀሰች ያለችው? እስኪ አጽናናት፣ አቅፋት ምናምን። አይሚ ለምንድን ነው በዚህ ልክ እያልሻለሽ? ማለት በቃ እኔ ውስጥ የተሰማኝን ነገር ለመናገር ነው የመጣሁት። ምን ተሰማሽ? ስለዚህ ምንም የተፈጠረ ነገር የለም። ምን ተሰምቷት ነው? እነሱ አይናገሩም። አውቃለሁ በብዙ መንገድ ተጎድተሻል፣ በብዙ መንገድ ብዙ ነገር አሳልፍሻል። አንቺ ያሳለፍሽውን ደግሞ እያንዳንዱ ነገር እኔ አሳልፌዋለሁ። ሴት ልጅ ነሽ፣ ቢያንስ ለመረዳት ሞክሪ በትንሹ እንኳን። አንቺ ያሳለፍሽውን እኔ አሳልፌያለሁ ነው ያልሽው? አዎ በደንብ አድርጌ። ለምሳሌ አሁን እንደዚህ ነው ማለት ነው። እባክሽ በቃ ዝም ግን የሆነ የተሰበረች ትመስላለች። ትንገረኝ፣ እኔም ላጽናናት አንገቷን ይዤ ምናምን። ምን ነው ደበረ? እንዴት ነው የማይለቀው? ማን ንግግር